በአፍሪካ ፖለቲካ ውስጥ አዲስ ስም በፍጥነት እየተነሳ ነው። ኢብራሂም ትራኦሬ። አንዳንዶች እንደ አዲሱ የአፍሪካ ተስፋ ይመለከቱታል፣ ሌሎች ግን እንደ አዲስ ወታደራዊ አምባገነን ይጠራጠራሉ። እውነታው ምንድን ነው? አብራችሁን ቆዩ። ኢብራሂም ትራኦሬ ወደ ስልጣን የመጡት በሴፕቴምበር 2022 በተካሄደ ወታደራዊ መፈንቅለ መንግስት ነው። ከዚያ በኋላ ካፒቴንነታቸው ወደ ቡርኪና ፋሶ የሽግግር መንግስት ፕሬዝደንትነት ተደርጓል። በአሁን ጊዜም በዓለም ላይ ካሉ መሪዎች መካከል በዕድሜ በጣም ወጣት ከሆኑት አንዱ ናቸው። ነገር ግን ትራኦሬ በጣም የሚያስደንቅ የፖለቲካ አቋማቸው ነው። ከፈረንሳይ ተጽዕኖ መውጣት አለብን የሚል ጠንካራ አቋም አላቸው። እንዲሁም የፓን አፍሪካኒዝም ሀሳቦችን በግልጽ ሁኔታ ይደግፋሉ። ይህም በተለይ በወጣቶች መካከል ታላቅ ተወዳጅነትን እንዲያገኙ አድርጓቸዋል። ከኢኮኖሚ አንጻር ግን ቡርኪና ፋሶ ቀላል ሁኔታ ውስጥ አይደለችም። ኢኮኖሚዋ በዋናነት በወርቅና በጥጥ ምርት ላይ የተመሰረተ ነው። ነገር ግን ብዙ ሕዝብ ከባድ የኑሮ ችግር ውስጥ ይኖራል። በተለይም በሰሜናዊ ክፍሎች ያለው የጸጥታ ችግር እርሻንና የምግብ አቅርቦትን በጣም አስተጓጉሏል። ይህም የምግብ ዋጋ እንዲጨምር አድርጓል። ከፖለቲካ አንጻር ደግሞ ጥያቄዎች አሉ። ትራኦሬ መጀመሪያ ላይ ምርጫ እንደሚካሄድ ተናግረው ነበር። ነገር ግን የሽግግር ጊዜ እስከ 2029 ድረስ ተራዘመ። እርሳቸው ይህንን የሚያስረዱት ቀዳማዊ ጉዳይ ጸጥታ ነው በማለት ነው። እንግዲህ ትራኦሬ ተወዳጅ ናቸው ወይስ ጨቋኝ መሪ? በአንድ በኩል በወጣቶች መካከል ታላቅ ድጋፍ አላቸው። እንደ አዲሱ ቶማስ ሳንካራ እንኳን የሚያዩዋቸው አሉ። በሌላ በኩል ግን የሰብአዊ መብቶች ተሟጋቾች መንግስታቸውን በጥብቅ ይተቹታል። የንግግር ነፃነትን ይገድባል፣ ተቃዋሚዎችን ያስራል በሚል ክስ ይቀርብባቸዋል። እንግዲህ ኢብራሂም ትራኦሬ በእውነት የአፍሪካ አዲስ ተስፋ ናቸው ወይስ ሌላ ወታደራዊ መንግስት ብቻ? እናንተስ ምን ትላላችሁ? አስተያየታችሁን በኮመንት አጋሩን። ቪዲዮውን ከወደዳችሁት ላይክ፣ ቻናላችን ሰብስክራይብ በማድረግ ይደግፉን።